ኢራን እንዴት አደረች? ኢራን በትናንትናው ዕለት በእስራኤል ዱላና ሚሳኤል ስትደበደብ ነበር ያደረችው። የኢራን ዋና ከተማ የሆነችው ቴህራንም እንግዲህ በከፍተኛ ጭስ እንዲሁም ደግሞ በምትመለከቱት መልኩ በከፍተኛ ፍንዳታ ነበር ስትናወጥ ያደረችው። እስራኤል እጅግ በጣም ጠንካራ የሆነ እርምጃ ነበር ስትወስድ የነበረው። በተመሳሳይም እንግዲህ ኢራንም ጥቃቶች እንደሰነዘረች ነበረ ስንሰማ የነበረው። ነገር ግን በእስራኤል ላይ የደረሰው ጉዳት ምን ያክል እንደሆነ እንዲሁም ደግሞ ምን አይነት ጉዳት እንደደረሰ መመልከት ወይም ደግሞ የመመልከት እድሉን አላገኘንም። ሊባኖን ላይ ከፍተኛ የሆነ ጥቃትን ነበረ እስራኤል ስትሰነዝር ያደረችው። እንደምትመለከቱት በኢራን ላይ የነበሩት ፍንዳታዎች እነዚህን ይመስላሉ። በተመሳሳይ ደግሞ በቤይሩት ማለት ነው ሄዝቦላን ለመምታት የምትመለከቷቸውን አይነት ጥቃቶች ስትሰነዝር ነበር ያደረችው። በሊባኖን ላይም እንግዲህ የተሰነዘረው ጥቃት ከስካሁኑ ምናልባትም ከፍተኛ ሊሆን እንደሚችል ጭምር ነው እየተነገረ የሚገኘው። ሄዝቦላም እንግዲህ ወደ እስራኤል የተለያዩ ጥቃቶችን እየሰነዘረ እንደሆነ መረጃዎች ቢወጡም በእስራኤል ላይ የደረሱ ያሉ ጉዳቶችን በተመለከተ ግን መረጃዎችን ማግኘት አልቻለም። እንዲሁም ደግሞ ቪዲዮዎችና የተለያዩ የምስል ማስረጃዎችን መመልከት አልቻለም። በጣም ብዙ ነገሮችን በክልከላ እንዲሁም ደግሞ በገደብ እንደምትሰራ ይታወቃል። እንዲሁም ደግሞ ጉዳቶች እንዲታወቁ እንደማትፈቅድም ጭምር ማለት ነው። በተመሳሳይ ዱባይም እንግዲህ ምንም አይነት በዩናይትድ አረብ ኤምሬት ላይ የሚከሰቱ ምንም አይነት ፍንዳታዎችንም ሆነ እያንዳንዱ ጦርነቱ ጋር በተያያዘ ምንም አይነት መረጃዎችን አውጥቶ ለሚዲያ ማሰራጨት በቲክቶክ በፌስቡክ እና በተለያዩ ነገሮች ላይ ማሰራጨት ያስቀጣል። እንዲሁም ደግሞ እስከ ማሳሰር እና ከፍተኛ የሆነ ቅጣትንም ጭምር እንደሚያስጥል ነው እየተነገረ የሚገኘው። በዚህና በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የክላስ ምልክቷ መጫናችሁን አትርሱ። መልካም ቀን ይሁንላችሁ።